በኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት ቻፕተር 4 ቪዲዮ ተገናኝተናል ማለት ነው። ይህን ቪዲዮ ስትጀምሩ ቪፒኤን በማብራት እንድትጀምሩ በትህትና እንጠይቃለን። ይህን አብርታችሁ ብትመለከቱ ለእኛ ይጠቅመናል። ተጨማሪም ደግሞ የቴሌግራም ቻናላችንን ያልተቀላቀላችሁ በቴሌግራም በመቀላቀል የተለያዩ ፋይሎችን፣ ጥያቄዎችን፣ ኢንትራንስ፣ ኤግዚት ማግኘት ትችላላችሁ ማለት ነው። ትምህርታዊ መረጃዎችን በቀለሜ አካዳሚ በኩል ከኛ ጋር መገናኘት ትችላላችሁ። አሁኑኑ የቴሌግራም ቻናላችንን ጆይን በማድረግ ከኛ ጋር ሆኑ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ይጀምሩ። የኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት ኮርስ ለአይቲ ዲፓርትመንት እንደ ሜጀር ኮርስ ነው። 3ኛ ዓመት 2ኛ ዓመት ተማሪዎችም የምትማሩት ኮርስ ነው። በተጨማሪም ኮመን ኮርስ አድርገው የሚወስዱት ዲፓርትመንቶች አሉ። ቻፕተር 4 እንግዲህ አባውት ፖርትስ እንመለከታለን። በቅድሚያ ፖርትስ አር ፊዚካል ኮኔክተርስ ኤንድ ዴር ኮረስፖንዲንግ ሶፍትዌር ዳት ኮንዳክት ሲግናል ኢንቱ ኤንድ አውት ኦፍ ኮምፒውተር። ሲግናልን ከኮምፒውተር ኢን ኤንድ አውት የሚያደርጉ አይኦ ዲቫይሶች ናቸው። የዚህ ቻፕተር 4 አይኦ ዲቫይስ ነው ቻፕተሩ እና ኢንፑት ወደ ውስጥና ወደ ውጭ የሚያስወጡ ኢንፑት አውትፑት አንድ ኮንዳክት ናቸው። ሲግናል አስተላላፊ ናቸው ማለት ነው ፖርቶች። ዲስ አር ኦፍን ቢውልት ኢንቱ ደ ማዘርቦርድ ቢውልት ማዘርቦርዱ ላይ የተገነቡ አሉ። ማዘርቦርዱ ላይ በት አር ኦልሶ ኤክስፓንሽን ካርድ ደግሞ አለ። ኩዌሽን ላይ ምን ብሎ የሚመጣው ፖርትስ አር ኦንሊ ቢውልት ኢንቱ ማዘርቦርድ ካለ ኢት ኢዝ ፎልስ ነው። ቢኮዝ ኦልሶ ኤክስፓንሽን ካርድ ራሱ እንደምንጠቀምበታለን ማለት ነው። ቢውልት ኢንቱ በተጨማሪ ታይፒካል ኤቴክስ ማዘርቦርድ ሪር ፓነል ስንመለከት እነዚህን ኮኔክተሮች ስንመለከት ፒኤስ ተዋለ ለማውዝ እና ለኪቦርድ የሚያገለግል ይሄ የላይኛው ለማውዝ ይሄ ታችኛው ለኪቦርድ። ዩኤስቢ ፖርቶች አሉ ሁለት እዚህ ጋርና እዚህ ጋር ዩኤስቢ ፍላሽ ሊሆን ይችላል። ዩኤስቢ ፖርት አለ እዚህ ጋር። ፕሪንተር ፖርት አለ። ይሄ ብዙ ፒን ያለው ወደ በኋላ እንመለከተዋለን። ፕሪንተር ፖርት አለ። ኮም 1 ፖርት እና ኮም 2 ፖርት አሉ ማለት ነው። እነዚህ ሁለቱ ኮም ፖርቶች ይባላሉ። ጌም ፖርት አለ እዚች ጋር። በተጨማሪም ስፒከር፣ ላይን ኢን እና ማይክ እነዚህ ሶስቱ በአንድ ቦታ የሚገኙ ናቸው ማለት ነው። እዚህ ጋር እንደምትመለከቱት በአንድ ረድፍ የሚገኙ ናቸው እነዚህ ላይን ኢን፣ ማይክ እና ስፒከር። ቶታሊ ሁሉም ለድምፅ ነው ይለያያል እንጂ ለሞንታርቦ ለስፒከር አይነቶቻቸው ይለያያል እንጂ ቶታሊ ሳውንድ እንትኖች ናቸው። ለሳውንድ አውትፑት ነው የሚጠቅሙት ማለት ነው። ሳውንድን ኢንፑት እና አውትፑት ለማድረግ ነው የሚጠቅሙት ማለት ነው። ሞደም አለ እዚህ ጋር። ወደ ምንድን ነው ለምን ያገለግላል ወደ በኋላ እናያለን። ኤስሲኤስአይ አለ። ኤክስፓንሽን ካርድ ቅድም ስንል ነበረ። ኤክስፓንሽን ካርዶችንም እናያለን ማለት ነው። ባክ ኦፍ ዩኒቱ ይሄ የኮምፒውተሩ ኋላውን ስትመለከቱት ከኋላ ያሉ ናቸው እነዚህ። ከሲስተም ዩኒቱ ከማዘርቦርዱ በኋላ ያለ ነው። እዚህ ጋር ላን አለ። ኢንተርኔት ኬብል ሰክተን የምንጠቀምበት። ቪጂኤ አለ ፎር ቪዲዮ ፐርፐስ። ወደፊት እንመለከታቸዋለን ማለት ነው በዚህ ቻፕተር። ስታንዳርድ ሴሪያል ኤንድ ፓራላል ፖርቶችን ስንመለከት ትራዲሽናሊ ሞስት ቤዚክ ኮሚኒኬሽን ፖርትስ ኢን ኤኒ ፒሲ ሲስተም ሃቭ ቢን ደ ሴሪያል ኤንድ ፓራላል ፖርት። ትራዲሽናሊ የምንጠቀማቸው ኤኒ ፒሲ ታይፖች ማለት ነው ኢደር ሴሪያል ናቸው ኦር ዴይ አር ፓራላል ፖርትስ ናቸው ማለት ነው። ኤንድ ዲስ ፖርትስ ኮንቲኒዩ ቱ ኢምፖርታንት ናቸው ማለት ነው። በጣም ጠቃሚ ናቸው እነዚህ ሴሪያል እና ፓራላል ፖርቶች ማለት ነው። ሴሪያል ፖርት ኦልሶ ናውን አስ ኮሚኒኬሽን ኦር ኮም ፖርትስ። ቅድም በምስሉ ላይ እንደተመለከት ነው እዚህ ጋር ማለት ነው ኮም 1 እና ኮም 2 ብለን የተመለከት ናቸው እነዚህ ሁለቱ ናውን አስ ኮም ፖርትስ ተብለው ይታወቃሉ። ኦሪጂናሊ ዌር ዩዝድ ፎር ዲቫይስስ ዛት ሃድ ቱ ኮሚኒኬት ባይ ዳይሬክሽናሊ ዊዝ ዘ ሲስተም። ባይዳይሬክሽናሊ ከሲስተሙ ጋር ኮሚኒኬት ለማድረግ የሚጠቅሙ ናቸው ማለት ነው። ሰች ዲቫይስ ኢንክሉድ ሞደም፣ ማይክ ኤንድ ስካነር። እነዚህ ጥቂቶቹ ናቸው ማለት ነው። ሞደም፣ ማይክ እና ስካነሮችን ያጠቃላል ማለት ነው። ኒወር ፓራላል ፖርት ስታንዳርድስ ናው አለው ዘ ፓራላል ፖርት ቱ ፐርፎርም ሃይ ስፒድ ባይዳይሬክሽናል ኮሚኒኬሽን። ሃይ ስፒድ ባይዳይሬክሽናል ኮሚኒኬሽን አፕዴት ወይም ደግሞ ኢምፕሩቭ አድርጎ የመጣው ደግሞ አዲሱ ኒወሩ አፕዴተብሉ ፓራላል ፖርት ነው ማለት ነው። ከሴሪያል በመቀጠል ሴሪያል ፖርትስ ስንመለከት the asynchronous serial interface was designed as a system to system communication port። ከአንድ ሲስተም ወደ ሌላ ሲስተም ኮሚኒኬት ለማድረግ ወይም ግንኙነት ለመፍጠር የሚጠቅሙ ሴሪያል ፖርት ይባላሉ ማለት ነው። they are bit by bit communication ነው። ቢት ባይ ቢት መረጃን የሚለዋወጡ ናቸው ማለት ነው። ቢት ባይ ቢት ሚንስ 101 ቢት አሉ አይደለ ኮምፒውተር ላንጉጅ ላይ ወይም ማሽን ላንጉጅ ላይ so they use this bit language 1 ቢት ባይ ቢት እንደዚህ ነው የሚጠቀሙ ማለት ነው። 00 እያለ ሊሆን ይችላል 00 እያደረጉ ቢት ባይ ቢት ኮሚኒኬሽን ነው የሚፈቅዱት ማለት ነው። ሲስተም ቱ ሲስተም each bit line up in a series to be sent። እያንዳንዱ ቢት በእያንዳንዱ መስመር በሴሪየስ መልኩ ይላካል ሴንት ይሆናል ማለት ነው። ቢውልቲን ሴሪያል ፖርትስ አር ኮንትሮልድ ባይ ሱፐር አዮ ቺፕ።
በሱፐር ኢንፑት ኤንድ አውትፑት ቺፕሶች ነው ማለት ነው ኮንትሮል የሚደረገው ወይም ደግሞ ቁጥጥር የሚደረግበት ወይም ደግሞ ተጠሪነቱ ቢውልቲን ሴሪያል ፖርት ለሱፐር ኢንፑት አውትፑት ቺፕስ ነው ማለት ነው። ኢንተርፌስ ኢዝ DB9 ኤንድ DB25 ሜል ኮኔክተር ናቸው። ኢንተርፌሳቸው ወይም ደግሞ ገጽታቸው ሲታዩ ምን ይመስላሉ ከተባልን DB9 እና DB25። DB9 የተባሉበት እነዚህ ቁጥሮች ምንድነው? የፒናቸውን ቁጥር ነው የሚያሳየው። ቀዳዳዎቹ ወይም ፒኖቹ አሉ፣ የእነሱን ቁጥር ነው። ስንት 9 ነው 25 ነው የሚለውን ነው የሚያሳየው። ታይፕስ ኦፍ ኮኔክተርስ ኦን ዘ ሲስተም ዩኒት ስንመለከት ሲስተም ዩኒት ላይ ያሉ ታይፕስ ኦፍ ኮኔክተር ስንመለከት የመጀመሪያው DB ኮኔክተር ነው። the first one is DB connector. They are most common types of connectors. They are called D-shaped connector. D-shaped connector በመባል ይታወቃሉ ከቅርጻቸው በመነሳት ማለት ነው። They can be male and female DB connector ተብለውም ይጠራሉ። Male DB connector are connector with pin seeking out. ምን ማለት ነው? ይሄ ማለት ነው ይሄ አሁን ፊሜል ለማስረዳት የባዮሎጂካልን ወይም ደግሞ ባዮሎጂን እንጠቀም እስኪ። ወንድና ሴት ግንኙነት ካደረጉ በኋላ ነው አይደል የሆነ ኮኔክሽን የሚፈጠረው። ሶ which means ፊሜሏ ተቀባይ ናት፣ ሜሉ ደግሞ ሰጪ ነው። in that manner እዚህ ጋር ደግሞ ሜልን ተመልከቱት። በኮምፒውተር ሜል የሚሰካ ነገር ያለው ነው። don't laugh እንዳትስቁ። I mean ይላችሁ እሺ ፈኒ ፓርት ልታደርጉ ይችላላችሁ፣ ግን የሚሰካ ፓርት ያለው ነው። but the female is ተቀባይ ናት፣ ሆል ቀዳዳ ያለው ስለሆነ ፊሜል ዲቢ ኮኔክተር ተብለዋል። ቀዳዳ ያላቸው ናቸው። but these have a pin a kind of pin እንቺ እና ከባዮሎጂ ጋር ስናያይዘው እንደዛ ነው። ጀስት ለመያዝ ያክል እናንተ ሜሉ ላይክ የሚሰካ ያለው ሜል ዲቢ ኮኔክተር ይባላል። ፊሜሉ ደግሞ ሆል ቀዳዳ ያለው ነው። ያኛው ፒን ያለው ነው ሜሉ፣ የኛው ደግሞ ሆል ፊሜሉ ሆል ያለው ነው ፊሜል ዲቢ ኮኔክተር የሚባለው። DB9 ሜል ኮኔክተር ስንመለከት ሴሪያል ማውስ ኤንድ ኪቦርድ ኮኔክተሮች ናቸው። DB9 ኮኔክተር የሚባሉት ሴሪያል ማውዝ እና ለኪቦርድ የሚያገናኙ ናቸው። that is it has 9 ፒን 9 ፒኖች አሉት። ቅድም እንደነገርኳችሁ DB25 9 የሚባሉት ፒኖቻቸውን ቁጥር ነው የሚያመለክተው ማለት ነው። creating's devices like እንደ ማይክ ቲንጎችን ወይም ደግሞ ነገሮችን የሚቀበሉበትን ወይ ነው የሚያሳየን ማለት ነው። ምን ያህል ፒን ይቀበላሉ። ለምሳሌ እዚህ ጋር ቁጥሩት። ይሄ ስትቆጥሩት ቶታሊ 9 ቀዳዳ አለው ማለት ነው። እዚህ ጋር ያለው ይሄ ስትቆጥሩ 9 ነው ማለት ነው። የተለያዩ ዓመቶች ኤግዚት ኤግዛም፣ ኢንትራንስ እና ማትሪክ ጥያቄዎች እንዲሁም ትምህርት ነክ መረጃዎችን በየጊዜው ለማግኘት ከታች የምትመለከቱትን ሊንክ በመከተል አሊያም ዲስክሪፕሽን ላይ ባለው ሊንክ ወደዚህ ምርጥ ቻናል አሁኑኑ ይቀላቀሉ። ቴሌግራም ቻናላችን ሊንክ ከስር የምትመለከቱት @ቀለሜ አካዳሚ ያገኙታል። ዛሬም በጥረት ነገም በስኬት ቀለሜ አካዳሚ። DB25 ሜል ኮኔክተር ስንመለከት ደግሞ 25 ፒን ዲ ሼል ኮኔክተር ነው። ይሄ 25 ፒን ያለው ነው። ፓራላል ፖርት ነው። used for printers in DB25 ለፕሪንተር ነው። ተመልከቱ እዚህ ጋር DB25 ለምንድን ነው የሚያገለግለው ከተባላችሁ ለፕሪንተር ኮኔክተር ነው። The official specification recommendation a maximum cable length of 50 feet or 15 ሜትር 15 ሜትር ወይም 50 ጫማ ሊንግዝ ርዝመት ያለው ነው ማለት ነው። ኬብሉ ይህን ኮኔክሽን የሚፈጥሩበት ከፕሪንተሩ ወደ ሲስተም ዩኒቱ ድረስ ያለው የራሱ ሊንግዝ አለው ወይም ደግሞ ልኬት አለው ማለት ነው። ይህም ልኬት 15 ሜትር ነው ማክሲመም። VGA ኮኔክተር ቅድም VGA እያወራ ነበር፣ ወደፊት እናወራለን ብዬ ቀጠቅሽላችሁ ነበር። DB15 ይባላል። ደግሞ 5 ፒንስ ኢን 3 ሮ 5 ፒንስ ኢን 3 ሮ ማለት ነው። 5 አሉ፣ እንደዚህ 5 ፒኖች አሉ። 1 2 3 4 5 ከዛ በ3 ሮ ማለት ነው። እንደዚህ በ3 ሮ 5 ፒኖች አሉ ማለት ነው። 5 ፒን ኢን ኤ ሮ ማለት እዚህ ጋር ማለት ነው። እዚህ ጋር 1 2 3 4 እንደዚህ ኢን ኤ ሮ 5 5 5 ማለት ነው። እዚህ ጋር ሮ ማለት እንደዚህ ስትቆጥሩ 1 ሮ፣ ይሄ 2 ሮ፣ ይሄ 3ኛ ሮ። ስለዚህ 15 ይሆናል ማለት ነው። ታዲያ 5 ሲባዛ 3 15 ሆሎች ያሉት ነው DB15 ኮኔክተር ወይም VGA ፊሜል ኮኔክተር የምንለው። ፊሜል ተቀባይ ነው። ቅድም እንዳልኳቸው በምሳሌ እንደተረዳዳ ነው። ፊሜሉ ፒን የምትቀበል ማለት ነው። DVI ለቪዲዮ ነው። used only for connected monitor output only ሞኒተር ላይ ስክሪን ላይ አውትፑት ወይም ደግሞ ማንኛውም ነገር እንዲታይላችሁ ሾው እንዲደረግላችሁ የሚያገለግል ነው VGA ኮኔክተር ማለት ነው። RJ ኮኔክተር ኮኔክተሮችን ስንመለከት there are types of RJ ኮኔክተር ሁለት ናቸው። RJ45 እና RJ11 ተብለው ይጠራሉ ማለት ነው። RJ connection commonly used
ኢን ኔትወርክስ ነው። ለኔትወርክ ነው የምንጠቀመው RJ45ን። RJ11 ደግሞ ኮመንሊ ዩዝድ ፎር ቴሌፎን ኤንድ ሞደም ኮኔክሽን፣ ለቴሌፎን እና ሞደም በቴሌ ላይ በአብዛኛው የምንጠቀመው በቴሌኮሙኒኬሽን ኢንፍራስትራክቸር ነው የምናገኛቸው። ቴሌፎን እና ሞደም ላይ ሞደም ኮኔክሽን ላይ የምናገኘው ነው ማለት ነው RJ11። they are smaller than RJ45 ከRJ45 RJ11ዎች የሚያንሱ ናቸው ማለት ነው። RJ11 እዚህ ጋር የምትመለከቱት RJ ኮኔክተር ነው ማለት ነው። ቀዳዳቸው ተመሳሳይ ነው፣ ግን ሳይዛቸው ነው። አሁን አነስ ትላለች RJ11 ነው፣ RJ45 ተለቅ ትላለች። ሳይዛቸው ነው የሚለያዩ። ኔትወርክ ኮኔክተር ስንመለከት RJ45 used for connecting PC via NIC ካርድ ነው። ይሄ ኔትወርክ ኢንተርፌስ ኮንሲስትስ 8 ፒን 8 ፒኖች አሉት ማለት ነው። ሞደም ኮኔክሽን ስንመለከት RJ11 ቅድም እንደጠቀስ ነው RJ11 used for connecting telephone lines to modem ቴሌፎን ላይኖችን ከሞደም የሚያገናኝልን ማለት ነው። ለምሳሌ ይሄ ቴሌፎን አለ፣ የዚህን ገመድ ከዚህ ጋር የሚያገናኝልን፣ ይሄን ከዚህ የሚያገናኝልን በRJ11 በመጠቀም ነው ማለት ነው። ማክሲመም 4 ፒን አለው፣ ማክሲመም 4 ፒን ያለው ነው RJ11። ፓራላል ፖርቶችን ስንመለከት ደግሞ ኖርማሊ ዩዝድ ፎር ኮኔክቲንግ ፕሪንተርስ ቱ ፒሲ፣ ፕሪንተርን ከፒሲ ለማገናኘት የሚጠቅሙ ናቸው። ኖርማሊ እነዚህ ፓራላል ፖርትስ ማለት ነው። ፓራላል ፖርትስ አር ሶ ኔምድ ቢኮዝ ዴይ ሃቭ 8 ላይንስ ፎር ሴንዲንግ ኦል ዘ ቢትስ ዳት ኮምፕራይዝ 1 ባይት ኦፍ ዳታ ሳይመልታኒየስሊ አክሮስ 8 ዋየር። በ8 ዋየሮች ማለት ለዚህ መስመር ያሉ 8 ቀጫጭን ሽቦች ክሮች፣ በእነሱ እነዚህ ሁሉም ቢቶች ይተላለፋሉ ማለት ነው። በ1 ባይት ኦፍ ዳታ ሲመልታኒየስ በተመሳሳይ ጊዜ ሲመልታኒየስሊ በ8 ክሮች 8 ሽቦች አማካኝነት በዋይሮች አማካኝነት ይተላለፋል ማለት ነው። በእነዚህ በፓራላል ፖርት በመጠቀም the only problem with parallel ports is their cables can't be extended for any great lengths ለርዝመት ላለው ነገር ልንጠቀመው ስለማንችል ነው ዲስአድቫንቴጅ ወይም ደግሞ ሊሚቴሽኑ። ኢንተርፌስ ኢዝ DB25 ፊሜል ነው። ኢንተርፌሱ 25 ቀዳዳ ያለው ፊሜል DB ኮኔክተር ነው ማለት ነው። ዩኒቨርሳል ሲሪያል ባስ ወይም USB ስንመለከት ዩዝ ሲሪያል ኮሚኒኬሽን ዋይ ሲሪያል ዋይ ናት ፓራላል የሚለውን ስንመለከት ኢንክሪዚንግ ዘ ክሎክ ስፒድ ኦፍ የሲሪያል ኮኔክሽን ኢዝ ማች ኢዚየር ዛን ኢንክሪዚንግ ኦፍ ፓራላል ኮኔክሽን። ፓራላል ኮኔክሽን ቅድም ስንመለከት ርዝመቱ አጭር ነው ተባብለናል አይደለ? ሶ ይህንን ለመፍታት ለዚህ መፍትሄ ለመፍጠር ስፒድ ኦፍ ሲሪያል ኮኔክሽን የሚጨምር ኢንክሪዝ የሚያደርግ አስፈለገ ማለት ነው። ፓራላል ኮኔክሽን ኢን ጀነራል ሰፈር ፍሮም ሰቨራል ፕሮብለም የተለያዩ ፕሮብለሞችን ያጋጥመዋል። the biggest being signal skew and jitter የሚጠቀም ነው ማለት ነው። ፓራላል ኮኔክሽን ኢን ጀነራል ሰፈር ፍሮም ሰቨራል ፕሮብለም ብዙ ችግሮች ያጋጥሙታል ፓራላል ኮኔክሽን። the biggest being signal skew and jitter ሲግናል ስኪው እና ጂተር ምንድነው ካለ ኮራፕሽን ነው፣ የዳታ መቆራረጥ ያን ሰፈር ያደርጋል ማለት ነው። ያን ያጋጥመዋል። ስኪው እና ጂተር ማለት ዋቲስ ወይም ደግሞ በዳሽ መልኩ ወይም ደግሞ ኤግዚት ኤግዛም ላይ በፋይናል በሚድም ኤግዛም ላይ ከመጣ ዳታ ኮራፕሽን ሎንግ ዲስታንስ በርቀት ምክንያት የሚፈጠር ዳታ ኮራፕሽን ምንድነው? ስኪው ኦር ጂተር ነው ማለት ነው። ኤንድ ሃይ ስፒድ ፕሮፓጌሽን ሊፈጠር የሚችል with a serial bus the data is sent one bit at a time the clocking rate can be increased dramatically clocking rate ምንለው ሳይክል አለ። በአንድ ሳይክል ውስጥ የሚተላለፍበት ቢት ኢንክሪዝ እያደረገ ድራማቲካሊ በፍጥነት እየጨመረ የሚሄድ ነው ማለት ነው። ፓራላል ኬብል ኢዝ ሞር ኤክስፔንሲቭ ዛን ሴሪያል። ውዱ የትኛው ነው ከተባላችሁ ከፓራላል እና ከሴሪያል ፓራላል ኢዝ ሞር ኤክስፔንሲቭ ነው። በጣም ውዱ ፓራላል ነው ማለት ነው። USB means universal serial bus connection. They are used for connecting different devices which include printer ለማገናኘት፣ ኪቦርድ፣ ማውዝ፣ ካሜራ፣ ዲጂታል ሳውንድ ስፒከሮችን ለማገናኘት የሚጠቅመን ነው። USB bring plug and play ወይም PNP የምንለው capability ያለው ማለት ነው። ይህንን bring አድርገውልናል ወይም ደግሞ አምጥተውልናል። ምን አመጣልን? ምን bring አድርገልን ከሌሎቹ ከተባለ PNP plug and play plug አድርገን አይደለ? ፍላሽ ለምሳሌ ፍላሽ plug እናደርግና ቪዲዮ ወይም ሙዚቃ play እናደርጋለን። PNP ቨርዥንን ይዞልን ምትናል። saves important system resources such as interrupts important system ዩት ሴቭ ማድረግ እንችላለን። USB ኮኔክተሮችን ስንመለከት እዚህ ጋር ሲሪየስ ኤ USB ፕለግ አለ፣ ቢ አለ። እነዚህ ታይፖች ናቸው። የተለያዩ ታይፖች አሉ። ሚኒ ኤ አለ፣ ሚኒ ኤ USB ሶኬት አለ፣ ሚኒ ቢ USB ሶኬት አለ። እነዚህ የተለያዩ ታይፖች ናቸው ማለት ነው። enabling USB support ስንመለከት what if an old system doesn't have USB support USB መተኪያ ከሌለው ኦልድ ቨርዥኖች ምንድነው መፍትሄ መሰላችሁ? USB ኤክስፓንሽን ካርድ የሚባል አለ። እሱን ኢንስቶልድ እንደ
የሚገጠም ነው። ዳት ፕለግ ኢንቱ PCI ስሎት ላይ ፕለግ ኢን የሚደረግ ነው ማለት ነው። ስለዚህ ይሄ ኢንስቶል ይደረግበታል። ካርድ ብራኬትስ አር ዩዝድ ዌን ዜር ኢዝ ኖ USB አውትፑት ፖርት ኦን ዘ ማዘርቦርድ ዜይ ካን ኦልሶ ቢ ኢንስቶልድ አት ፍሮንት ቱ ጊቭ ኢዚ አክሰስ ቱ USB ፖርት። USB ፖርትን ለማግኘት እንሰካለው ኢንስቶል እናደርገዋለን የሚል መልእክት ነው ያለው ማለት ነው። DIN ኮኔክተሮች the most common type of DIN connector is PS2 ኮኔክተር ተብለው ይጠራሉ። ሞስት ኮመን DIN ኮኔክተሮች they are round type ኮኔክተሮች ናቸው። used to ኪቦርድ እና ማውዝን የሚያገናኙ ናቸው። ቅድም ምስል ላይ ስንመለከታቸው ነበር፣ ጎን ለጎን ያሉ ናቸው። ኪቦርድ እና ማውዝን የሚያገናኙ ናቸው። PS2 ተብለው ይጠራሉ። the PS2 which purple in color used for keyboard ቀለሙ ፐርፕል የሆነ ፐርፕል ቀለም ያለው ለኪቦርድ ወይም ቀላ ያለ ፐርፕል ከለር ያለው ለኪቦርድ የሚያገለግል ነው። another one the green color is for mouse connection የሚጠቅም ነው ማለት ነው። 5 pin DIN connector ስንመለከት used on most PC system with baby 80 form factor motherboard 6 pin mini DIN connector PS2 ስንመለከት used on most PCs with ATX motherboard mini audio ስንመለከት these are used to connect audio devices እንደ microphone speaker joystick እና የመሳሰሉትን ለማገናኘት የሚጠቅሙ ሚኒ ኦዲዮ ኮኔክተር ዲቫይስ ብለን እንጠራቸው ናቸው ማለት ነው። ሚኒ ኦዲዮ ዲቫይስስ they normally come with sound cards ከሳውንድ ካርድ ጋር ነው የሚመጡት። ኖርማሊ ሳውንድ ካርድ የምንለው ለምሳሌ እዚህ ጋር ማይክሮፎን አለ፣ ተመልከቱ። ፍሮንት ስፒከር አለ፣ እዚህ ጋር የተለያዩ ስፒከር ታይፖች አሉ። ሬር ስፒከር አለ፣ ማይክሮፎን አለ። እነዚህ ሁሉ የት ጋር ነው የተሰኩት? እዚህ ጋር በዚህ ኬብል አማካኝነት እዚህ ጋር ተሰክተዋል። ጆይስቲኩ ደግሞ ከዚህ ጋር በካርድ አማካኝነት እዚህ ጋር በምትሰካ አማካኝነት ይገናኛል። ስቴሪዮ ሲስተሙ እዚህ ጋር ይገናኛል ማለት ነው። ላይን ኢን ማይክሮፎን፣ ላይን አውት እዚህ ጋር አጠቃላይ ሲስተሙ ነው። ኢፍ ኤኒ ዳውትስ ኦር ኩዌሽን ኮሜንት አድርጉልን። ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልን። ይሄ ቢጨመር ይሄ ቢቀነስ የምትሉትን ኮሜንት አድርጉልን። ላይክ በማድረግ ይህ ቪዲዮ ቫይራል እንዲወጣ ያግዙን። እንግዲህ እንዲሰራ የምትፈልጉት ሌላ ኤግዚት ኤግዛም ጥያቄዎች፣ የተለያዩ ማቴሪያሎች ከፈለጋችሁ በቴሌግራም አድራሻችን @ቀለሜ አካዳሚ ባዮ ላይ ታገኙታላችሁ። ቤተሰብ በመሆን እዛ ላይ በውስጥ መስመር ልታወሩ ትችላላችሁ። ግሩፕ አለ፣ ዲስከሽን ግሩፕ፣ በዛ መገናኘት እንችላለን ማለት ነው። ለነበረን ጊዜ እናመሰግናለን። ዛሬን ጣሩ፣ ነገ ይሳካል። ቀለሜ አካዳሚ ለ12ኛ ክፍል ኢንትራንስ ዝግጅት ከ9 ለሶሻል ተማሪ፣ ከ9 እስከ 12 ናቹራል ተማሪ፣ ከኬጂ እስከ 8ኛ ክፍል ወይስ ለኮሌጅ እና ፕራይቬት እንዲሁም የድገት እና የማታ ተማሪ ሆነው ትምህርቱ ከስራ ጋር አልሄድ ብሎት አልገባ ብሎታል? አስጠኝስ ይፈልጋሉ? እኛ ቀለሜዎች በዚህ በዩቲዩቡ ድንቅ የሆኑ ስራዎችን ወደ እናንተ እያደረሱ ያሉና በየዘርፋቸው ምርጥ ብቃት ያላቸው አስጠኞችን ያሉበት ድረስ እንልካለን። አሁኑኑ በ0991 18 2353 ቀለሜ ብለው ይደውሉ፣ አሊያም በቴሌግራም በውስጥ መስመር @ቀለሜ ሰፖርት ያናግሩን። ባሉበት እንመጣለን። ዛሬም በጥረት ነገን በስኬት። ቀለሜ አካዳሚ ለኤግዚት ኤግዛም የሚያዘጋጇችሁን ፋይሎች፣ ፈተናዎችና አዳዲስ መረጃዎች ለማግኘት የቴሌግራም ቻናላችንን እዚህ ከታች የምትመለከቱት ሊንክ @ቀለሜ አካዳሚ አሁኑኑ ይቀላቀሉ። የተለያዩ ዓመቶች ኤግዚት ኤግዛም፣ ኢንትራንስ እና ማትሪክ ጥያቄዎች እንዲሁም ትምህርት ነክ መረጃዎችን በየጊዜው ለማግኘት ከታች የምትመለከቱትን ሊንክ በመከተል አሊያም ዲስክሪፕሽን ላይ ባለው ሊንክ ወደዚህ ምርጥ ቻናል አሁኑኑ ይቀላቀሉ። ቴሌግራም ቻናላችን ሊንክ ከስር የምትመለከቱት @ቀለሜ አካዳሚ ያገኙታል። ዛሬም በጥረት ነገን በስኬት። ቀለሜ አካዳሚ